ኦሪጂናል ደስታ ከአላህ ነው የሚገኘው። የህይወት 75%ን ደስታ ከቨር የሚያደርገው የአላህ ሁብ ነው። የሰው ልጅ መስጠት አይችልም። አታችመንታችሁን ከአላህ ጋር አድርጉ። ወላሂ ትደሰታላችሁ። ኢቨን አግብተሽ ልጅ ሊኖርሽ ይችላል። ሙሉ በሙሉ ከሱ ደስታ ትፈልጊ። እሱ ሰው ነው፣ ደካማ ነው። እንዳንቺ ሴንሲቲቭ ደካማ ፍጡር ነው። ሶ ከአላህ ውሰጂ ሃፒነስ። ከአላህ ጋር ያለሽን አታችመንት አስተካኪ። ከዛ ደስተኛ ትሆኛለሽ። ለመደሰት ደግሞ ሰው ምናምን አትጠብቂ። አንቺ መጀመሪያ ነፍስያሽን ፕሮቴክት አድርጊ። እንዴ ምን ሆናችሁ ነው አብዛኞቻችሁ? ወላሂ ሰው አያስደስትም ሰውን። እኛ አላህ ሲፈጥረን የነፍሶቻችን አማና አለብን። እኔ የነፍሴን ሀቅ ካልተወጣው የሆነ ሰው መጥቶ የኔን ሀቅ የመወጣት ግዴታ የለበትም። አንደኛ ነገር ነፍስያዬን ሰላም የማድረግ የኔ ኃላፊነትና ነው። ነፍስያዬን ደህንነቷን የመጠበቅ የኔ ኃላፊነትና ነው። እኔ ያልወሰድኩት ኃላፊነትና ወላሂ የሆነ ሰው መጥቶ ኃላፊነትና አይወስድም። ስለ ላይፍ ደርስ በጣም መውሰድ አለባችሁ። ነፍሶቻችሁን እናንተ ናችሁ ፕሮቴክት የምታረጉት። ልታገቢ ትችያለሽ የምትወጂው ሰው ከሱ 25% ሃፒነስ ትወስጃለሽ። ሌላውን ከአላህ ከራስሽ ራሱ ከነፍስያሽ ራሱ 10% እንዳለ ከአላህ ነው የሚመጣው ደስታ። አላህን የእውነት ስትወጂ ስትገዢው ሐራም ነገር ስታቆሚ አላህ ያስደስትሻል። ነፍስሽን ሰላም ያደርግልሻል። የአላህን ድንበር መጣስ ስታቆሚ you become happy። አንዳንድ ጊዜ ላለመደሰታችን ምክንያት ራሱ ወንጀላችን ነው። ወንጀል መተው አለብን። በአላህ ላይ ድንበር ማለፍ መተው አለብን።